የመጀመሪያው ትልቁም ጸሎት የሚባለው አባታችን ሆይ ነው። ይሄ ጸሎት በጣም ቀላል የማይባል ሰው በጸሎቱ እጥረትና በተወሰኑ ደቂቃዎች ስለምንጨርሰው ትንሽ ጸሎት ይመስለዋል። ግን የሚገርማችሁ ሌሎች ጸሎቶች ቢጸለዩ ቅዱሳን ጻድቃን ደናግላን መነኮሳት የእግዚአብሔር መንፈስ ረድቷቸው የተደረሱ ድርሰቶች ናቸው። ይህ አባታችን ሆይ ተብሎ የምንጸልየው ጸሎት ግን ሐዋርያት አባቶቻችን ለክርስቶስ እንዴት ብለው መጸለይ እንዳለባቸው ሲጠይቁት ጸልዮ ያሳያቸው ጸሎት ነው። በኋላም ላይ መጣላችኋለሁ። ሥርዓተ ቅዳሴያችን ላይ እንኳን አባታችን ሆይ ከ14 ጊዜ በላይ እንጸልየዋለን። በለሆሳስ በውስጣችን አሰምተን ጮክ ብለን በድምጻችን እንዲሁም ደግሞ በዜማም ጭምር አባታችን ሆይ እንጸልየዋለን። ስለዚህ አባታችን ሆይ የእያንዳንዱ ሰው የመጀመሪያ ጸሎት ከአባታችን ሆይ በኋላ እየበረታ ከመጣ ውዳሴ ማርያም እንዲጸልይ ይመከራል። ውዳሴ ማርያም ከጸለየ የዕለት ዳዊት መዝሙረ ዳዊት እንዲጸልይ ይደረጋል። እነዚህን ሁለቱን ጸሎቶች በተለይ ውዳሴ ማርያምንና መዝሙረ ዳዊትን በደንብ ጠንቅቆ ካወቀ በኋላ እንደ ሰውየው አቅምና ብርታት ሌሎች ጸሎቶች እንዲጨምር ይደረጋል። ከሚጨምራቸው ጸሎቶች መካከል አንደኛው ወንጌል ነው። ምን አልኳችሁ? ወንጌል ነው። ታቁ ከሆነ ጻድቁ አባታችን አቡነ ሀብተ ማርያም በረከታቸው ለሁላችን ትድረሰን ካወረደላቸው አክሊላቶች መካከል አንደኛው ወንጌል ጸሎት እንደሚጸልዩ እንደሆነ ታውቃላችሁ። ወንጌል ስለሚጸልዩ ነው አክሊል የወረደላቸው። እንግዲህ አስቡት፣ ሰው ጸልዮ ወንጌል በማንበቡ የተነሳ አክሊል ከወረደለት እንደኔና እንደናንተ ተቀምጦ የሚማረው እግዚአብሔር ዝም የሚለው ይመስላችኋል? ክብር አለው። ክርስቲያኖች ወንጌል መስማት የጆሮ ጉዳይ ብቻ አይደለም፣ የጽድቅም ጉዳይ ነው። ሰው ስለሰሙት ነገሮች በሙሉ ይመሰገናል። ሥርዓተ ቅዳሴያችን ላይ አንዱ ወንጌል ሲነበብ ካህኑ የሚጸልየውና እግዚአብሔር ቢያደርግልን ብሎ የሚማጸነው ምን መሰላችሁ? እናንተ ይህን ያዩ አይኖቻችሁ የተመሰገኑ ናቸው፣ ይህንን ቃል የሰሙ ጆሮዎቻችሁም የተቀደሱ ናቸው። እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ጻድቃን ነቢያት ተመኙ ግን አልሰሙም አለ። እየሰማችሁ ነው? ወንጌል ቀላል አይደለም ማለት ነው። ክርስቲያኖች ተቀምጦ ሲሰማ በጣም ቀላል ነገም ልናገኘው የምንችለው የእድል ጉዳይ ይመስለናል። ግን ወንጌል እንደዛ አይደለም። ዛሬ የሰሙ ጆሮዎቻችን እንኳን የተመሰገኑ ናቸው። ወንጌል በመስማት ክብር አለው ማለት ነው። ስለዚህ የዮሐንስ ወንጌል ጸሎት ነው፣ መጽሐፍ ነው፣ ሶስተኛ ታቦትም ጭምር ነው። ምን አልኳችሁ? ታቦት በቁሙ በግዕዝ ግስ ሲበተን ታቦት ብቻ ማለት አይደለም። ብዙ ሰው ታቦት ምን ማለት ነው ሲባል የጽላቱ ማደሪያ ብሎ ቀጥታ ይተረጉማል። እሱ ትክክለኛ ነው። ታቦት ግን እንደ ቃሉ አገባብ የተለያየ ትርጉም ሊኖረው ይችላል። ለምሳሌ ታቦት ማለት መርከብ ማለት ነው። እየሰማችሁ ነው? ኖህ የሰራውን መርከብ በግዕዝ ታቦተ ኖህ ተብሎ ሲጠራ ኖህ የቀረጸው ታቦት ለማለት ሳይሆን ታቦት መርከብ ማለት ስለሆነ ነው። ታቦት ሙዳይ ምጽዋት ተብሎ ሊተረጎም ይችላል፣ ሳጥን ስለሆነ ማለት ነው። እኛ ግን የዮሐንስ ወንጌል ታቦት ነው ስንል መርከብ ነው ሳጥን ነው እያልን ሳይሆን ቅዱስ ሥጋውን ክቡር ደሙን ለመፈተት ታቦት ባይኖር የዮሐንስ ወንጌል እንደ ታቦት ሆኖ ይፈተትበታል። እየሰማችሁ ነው? ስለዚህ አሁን ቤታችሁ ታቦት አለ እንደማለት ነው። መጽሐፍ ቅዱስ አላችሁ የላችሁ? ስለዚህ ዮሐንስ ወንጌል አለው የለው? አዎ፣ መጽሐፉ መከበር አለበት ማለት ነው። ቀላል የማይባል ሰው መጽሐፍ ቅዱስ ያጋንንት ማባራሪያን ያደረገው እርሱንም እያነበበው እኮ አይደለም፣ ከትራሱ ስር እየደበቀው። መጽሐፍ ቅዱስ ግን የተጻፈው ከተራሳችን ስር አድርገነው አጋንንትን እንድናረቅበት ብቻ አይደለም፣ አንብበን እኛም እንድንቀደስበት። ስለዚህ የዮሐንስ ወንጌል ይሄ ሁሉ ጥቅሞች አሉት። ከነዚህ ምዕራፎች መካከል እኛ ለዛሬ ለትምህርታችን መነሻ ያደረግነው የዮሐንስ ወንጌል ምዕራፍ 4 ላይ ያለውን ክፍለ ታሪክ ነው። እንደምታውቁት በዚህ ታሪክ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳምራዊቷን ሴት ያገኘበት ክፍለ ትምህርት ነው። ራሱን ችሎ ከሳምራዊቷ ሴት ጋር ያደረገው ንግግር በሌሎች በተለያዩ ትምህርቶች ተምሯቸዋል። ዛሬ እሱ ክርስቶስ የተናገረውን እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል የሚለውን ጥቅስ አንስተንኛ ስለ ቅዳሴ እንማራለን። ሳምራዊቷ ሴትና ክርስቶስ የተገናኙት እንግዲህ ቀትር 6 ሰዓት ላይ ነው። ውሃ በስርዓቱና በባህሉ ጠዋትና ማታ ነው እንጂ የሚቀዳው ቀን 6 ሰዓት ላይ አይቀዳም። ሴቷ ግን ያቺ ሳምራዊቷ ሴት በጣም በብዙ ችግሮች የተያዘች እንደመሆኗ ምክንያት ጠዋት ሄዳ እንዳትቀዳ ሰዎች ስለሚያሽሟጥጡባት ስለሚናገሯት፣ ማታ ሄዳ እንዳትቀዳ ማታም የሚቀዱ ሰዎች በስድብ ንግግር እንዳያስነውሯት ስለምትፈራ ሰው የማይቀዳበት ሰዓት ላይ ነበር የምትቀዳው የነበረው። ሰው የሚያይገኝበት ሰዓት ላይ ስትቀዳ ግን
ክርስቶስ እርሷን ፈልጎ መጣ። ጌታችን ኢየሱስ ክርስቶስም አገኛት። ንግግራቸውን የጀመሩት በውሃ ነው። በምን አልኳችሁ? በውሃ ነው። ክርስቶስ ተጠጋትና ውሃ አጠጪኝ አላት። ያቺም ሴት ውሃው ጥልቅ እንደሆነና እሱም መቅጃ እንዳልያዘ አሳሰበችው፣ ነገረችው። ቀጠለችና እሱ አይሁዳዊ እንደሆነ ካለባበሱ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊ ነኝ፣ እንዴት አድርገን ልንነጋገር እንችላለን አለችው። ክርስቶስ እንዲህ ነው ያላት፣ ውሃ የሚጠይቅሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ውሃ ትለምኙ ነበር አለ። ከዛ በኋላ ክርስቶስና ያቺ ሴት በጣም ጥልቅ የሆነ ንግግር መነጋገር ጀመሩ። ስለ አምልኮት መነጋገር ጀመሩ። እናንተ በኢየሩሳሌም መሰገድ እንዳለበት ትናገራላችሁ፣ አባቶቻችን እና ያዕቆብ ግን በዚህ ቦታ ሰግደው ነበረ ብላ ያቺ ሴት ለክርስቶስ ነገረችው። ክርስቶስ ምን ብሎ መለሰላት ታዲያ? እውነት እውነት እልሻለሁ በዚህ የማትሰግዱበት ጊዜ ይመጣል አለ። በየት የማትሰግዱበት? አው እስራኤላውያን አምልኮታቸውን ይፈጽሙ የነበሩት ይሁዳ ላይ በምትገኝ በአንዲት ቤተ መቅደስ ነበር። ክርስቶስ በዚህ ስርዓት አምልኮ የማትፈጽሙበት ጊዜ ይመጣል ያላት በሐዲስ ኪዳን ቅዳሴ የሚቀደሰው አንድ ቦታ ሳይሆን ብዙ ቦታዎች ላይ እንደሆነ ማስታወሻ እንዲሆናት። ቅዳሴ የቃሉ ትርጉም ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ በሉ የተመረጠ ልዩ የሆነ ማለት ነው። ቅዳሴ ብቻ የሚለው ትርጉም ማለት ነው። እንደ ጸሎትነቱ ደግሞ ከማህበር ጸሎቶች መካከል አንዱ ነው። ጸሎት ለሶስት ይከፈላል። የመጀመሪያው የግል ጸሎት ነው። እያንዳንዱ ሰው ጠዋት ማታ እንዲሁም በሰባቱ የጸሎት ሰዓታት ላይ ወጣኒ ከሆነ ማዕከላዊ ከሆነ በ12 የጸሎት ሰዓት ላይ ፍጹም ከሆነ በ24ቱም ሰዓት ላይ የሚጸልየው የየብቻው ጸሎት የግል ጸሎት ይባላል። የምን ጸሎት? ሁለተኛው የቤተሰብ ጸሎት ነው። የቤተሰብ ጸሎት ትላንትና ከትላንትና ወዲያ በነበረን ክፍለ ትምህርት ላይ የምታስታውሱ ከሆነ አንዱ የተማርነው ስለ ኦርቶዶክሳዊ ቤተሰብ ነበር አይደል? ኦርቶዶክሳዊ ቤተሰብን በመሰረቱ አንዱ ቤተሰብ የሚያሰኘው ጸሎት ነው። ጸሎት